ቤተሰብዬ ውድ የዩቲዩብ ቤተሰብዬ እንዴት ናችሁልኝ? እንዴት ናችሁ? ዛሬ በጣም ደስ ብሎኛል። በጎን በኩል በጣም ደስ ብሎኛል፣ በአንድ በኩል ደግሞ ደስ አላለኝም። እና ቤተሰብዬ ይሄን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ጀምሩና አንድ የሆነ ታሪክ ነግራችኋለሁ ቤተሰብዬ። መቼስ እኔ የቻይና ፍቅር እንዳለብኝ ማንም እንትን አይልም አያውቅም። በጣም ነው ቻይናን ወዳት ቻይና መሄድ እፈልጋለሁ። እና አንድ ቀን ምን ተፈጠረ መሰላችሁ? አንዲት አድናቂ የነበረ የምትከታተለኝ በዩቲዩብ እና በጣም ወዳይ ልውሰድሽ አለኝ። ልውሰድሽና እኔ ልወስድሽ እፈልጋለሁ ምናምን ስትለኝ እኔ ምን እሰራልሻለሁ ምናምን ያው እንደው ካለሽ ፍቅር የተነሳ በወስድሽ እዛ ጥሩ ነው ለውጥ ታመጫለሽ አለች። እሺ ብዬ እኔም መታ ልትወስደኝ ፓስፖርት እዚህ ቦሌ አየር ማነቂያ ነው እንትን አውሮፕላን ማነቂያ እዛ ጠብቂኝ አለችኝ። እኔ ታክሲ መስሎኛል ግብት አድርገው ዝም ብዬ ተሽለክልኬ ከዛ አንድ አምስት ወንዶች ቻይናዊ ነበሩ እና አወራዋቸው። በስማሚ ለፈልፋሉ እኔም ለፈልፋለሁ። አንግባባም ግን እያወራን ነበረ። እኔ አልሰማቸውም እንጂ ሲያወሩ እኔም ሳወራቸው ምናምን ከዛ መጨረሻ ተጠራ ስሜ በትልቁ ሚጮኸው ምንድነው እሱ በሱ ስሜ ሲጠራ እጀዘል እየገባው እንግዲህ ተመልከቱልኝ። አሁን እዚህ ጋር የሰው ምቀኝነት ነው። ልክ ብዙ ፍተሻውን አልፌ ልክ ይሆናል ደግሞ ሌላ እዛ ጋር ስደርስ እንደው ወንበር ላይ ተቀምጣለኝ ነው የምላችሁ። ስደርስ ፓስፖርቱን ነው ምኑን አለችኝ። ደፍተር ነገር ነው መሰለኝ እንደዚህ አይነት የታላለች። እኔ አላስኩም እናቴ ጥርት ያልኩ ሰው ነኝ። እኔ ምንም ይጃል እንቀሳቀስም አልኳት። እኔ ደግሞ ሽጉጥ ምናምን ይዘሻል ልትለኝ መስሎኝ እኮ ነው። እኔ ምንም አልያዝኩም ነበር። ከዛ ምንም ግራ ሲገባኝ ወረቀት ትላለች 10 ጊዜ። እኔ ግን አልገባኝም ነበር። ከዛማ ምቀኝነቷ ተክሱ ካሌለ እኮ አትሄጂም አለችኝ እናቴ። አትሄጂም ብላ እንደው በደናም እኮ አትሄጂም ማለት ነው። እንዴት እንዳጎላመጠችኝ እንዴት በቃ እንደዚህ ነው ያረጋት። አይኗ ቅንድቧ ተለዋወጠብኝ። ዝም ብዬ ዘልጄ ገብቼ ከዛ ምንድነው ስል ፓስፖርት እኮ ያስፈልግሻል አለች። ምን ችግር አለው ብሄድ እንደዚህ ምን ችግር አለው? ምቀኝነት ነው እንጂ እኔ ደግሞ ፓስፖርት ምን እንደሆነ ምንም አላውቅም። ይኸው ተመለስኩኝና ቻይና ሳልሄድ ቀረሁ። እናቴ ስድብድብ አድርገው አንቺ ባለ ሀገር ምን እንደዚህ ለብሼ ነበር የሄድኩት። ስድብድብ አድርጋ ላከችኝ። እኔማ በቃ አዘንኩ። ብሄድ ምን ችግር አለው? የምቀኝነት ጥግ ነው እንጂ ብሄድ ምን ችግር ነበር? እና በዛ ምክንያት አንድ አድናቂም እና አሁን ፓስፖርቱን ጀምር ያለችኝ የትም እንደሆነ አላውቅም። ጀምሬ እንግዲህ ሄዳለሁ ደግሞ ሞክራለሁ እና ሞክሬ ከተሳካልኝ ቻይና ነው ቀጣዩን ቪዲዮ የምቀርጽላችሁ። እወዳችኋለሁ። እንግዲህ ሼር ሰብስክራይብ ማድረግ እንዳይረሳ ቤተሰቦዬ። እወዳችኋለሁ በጣም ከሀገር ውስጥም ውጭም ያላችሁ አይ ላቭ ዩ ሶ ማች። እና ቤተሰቦዬ ደግሞ አንድ ቀን ካፕል ነው የምንልከው አሉ። ይሄ ደግሞ ዱባይ ነው እና ካፕል ነው የምንልከው ሲሉ እኔና ጫንዬ በቁምጣችን እኔ በቀሚሴ እየተዝረከረከ እሱ ዱላውን በቁምጣው እኔ እንደዚህ ብዬ ወገቤና ስሪ ከዛ ኤርፖርት ላይ ያሉት እናቴ ፎቶ ያነሱልኛል። በዚህም ቅርጥ ነው። አይ እኔ ፈመስኩ መስለኝ ደሳለኝ ሙድ ያዙብን ነው እና እንደዛ ካፕል ተብሎ እኛም አሁንም ፓስፖርት ሳንይዝ መሄድ ነው። ገጠር ፓስፖርት የሚባል ነገር የለም እኛ ጋር እና እዚህ ለካ ብዙ ጉዳይ የልደት ሰርተፊኬት አለ። የምንድነው መታወቂያ አለ። እንደው ስንቱን ጉድ ዝም ብለን ብንሄድ ግን ችግር አለ እንዴ ቤተሰቦዬ? ችግር አለ እንዴ? እኔ አሁን አውሮፕላን ላይ ገብቼ አንድ ወንበር ላይ ብቀመጥ እኔ አሁን ምን ይዛለሁ? ቦታ ይዝ ምን አልይዝ ብሄድ ምን ችግር አለ? ሲጀመር ምቀኝነት ነው እንጂ ፓስፖርት አያስፈልግም። እንደዚሁ ቀጥ ብለን አውሮፕላን ላይ ግብት እንላለን ወይ ባቡር ይዘጋጅልልኛል ለድሆቹ። እኛ በፓስፖርት ቢሄድ እንኳን በፕሌን መሄድም አንፈልግም። ያው ግዴታ ነው ስለተባለ ስለዚህ ባቡር ይዘጋጅና በባቡር ብንሄድ እኔ ደስ ይለኛል።
ስለዚህ ቤተሰቦዬ እንደዛ ነው። እኔ ግን ቻይና መሄድ እፈልጋለሁ። ቻይና ሄጄ ብኖር ደስ ይለኛል። እና ቤተሰቦዬ ሼር ኮፒ ሊንክ አድርጉልኝ። ወዳችኋለሁ። ውጭ ሀገር ያላችሁ ግን ምን ያክል የታደላችሁ ናችሁ! እንደው ፈጣሪ ምርጥ ናችሁ። በቃ እኔንም ቻይና አስገቡኝ። ወዳችኋለሁ። ሼር ሰብስክራይብ አይረሳ። ባህሌን ያደኩበትን እኔ ወደዋለሁ ጥበቡን